52 በ75 የሆነ የመጅልስ ጨርቅ አዘጋጅቻለሁ። ይሄ ደግሞ ገበር ኪስ ይባላል። ስፖንጅ የምናስገባበት ነው። እሱም 52 በ75 ነው። ወደ 75 ሴንቲሜትር እንሰፋዋለን ወደ ታች። በሁለቱም ሳይድ ነው የምንሰፋው። ስፖንጅ በቀላሉ እንዲገባለን እንሰፋለን ማለት ነው ሁለቱንም ግን ይህ ስፖንጅ ማስገቢያ ነው። ስፖንጁ ዘና ብሎ እንዲገባ ያደርገዋል ማለት ነው። እንደዚህ አድርገን የምንሰፋው። ይሄ ግልባጩ ነው፣ እንገለብጠዋለን። አሁን ደግሞ ስፖንጁን አጠፍ አድርገን እናስገባዋለን። በሁለቱም ይሄ ክፍተት አለው ስፖንጁ ምቹ እንዲሆን ማለት ነው፣ ዘና ብሎ እንዲቀመጥ። ስፖንጁን ካስገባው በኋላ ወደ 52 ሴንቲሜትር ወጥታች ሰፋዋለሁ። በ7 ሴንቲሜትር ርቀት ቀጥቀጥ ነው የታዘዝኩትኝና ወርታች ሰፋዋለሁ ማለት ነው። እነዚህ ርቀቶቹ 7 ሴንቲሜትር ነው። ይህንን ከሰፋሁትኝ በኋላ የተረፈ ጨርቅና ስፖንጁን ካለን ቆርጣለን ማለት ነው።